በክልሉ ዳታ ሊቋረጥ እንደሚችል ተነገረ። ከሰሞኑ በአማራ ክልል በጣም ውስን አካባቢዎች የሞባይል ኢንተርኔት ሊቋረጥ እንደሚችል ተሰምቷል። ይህ የሚሆነው በክልሉ ከ2 ዓመት በላይ እየተካሄደ ባለው ግጭት ምክንያት እንደሆነ ተጠቁሟል። የሞባይል ዳታው የሚቋረጠው ለጸጥታ ስራ ምቹ ሁኔታን ለመፍጠር ያለመ መሆኑን ተነግሯል። የድምፅና ኤስኤምኤስ አገልግሎቶች ባለበት እንደሚቀጥል ተሰምቷል። እነዚህ በጣም ውስን አካባቢዎች የትኞቹ ናቸው? ለምን ያህል ጊዜ ቆይታ ይኖረዋል? የሚለው ለጊዜው አልታወቀም። ዘገባው የኢትዮ ታይምስ ነው። ኢትዮጵያና ኤርትራ አዲስ የሰላም ስምምነት ዛሬ ይፈራረማሉ። ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስምምነቱን ለመፈራረም ጅዳ ገብተዋል። ስምምነቱ ከሰዓታት በኋላ እንደሚደረግም ይጠበቃል። ጠቅላይ ሚኒስትሩም በቆይታቸው በኢትዮጵያና በኤርትራ መካከል ስለተደረገው የሰላም ስምምነትና ይህንን ተከትሎ በተፈጠረው መልካም የኢንቨስትመንት እድል የሳውዲ ንጉስ ከሆኑት ንጉስ ሰልማንና ከአልጋ ወራሽ መሐመድ ቢን ሰልማን ጋር ይመክራሉ። የሳውዲ መንግስት በኢትዮጵያ ና በኤርትራ የተካሄደውን ጦርነት ተከትሎ ለ20 ዓመታት የዘለቀውን አለመግባባት በሰላም ለመፍታት ሀገራቱ ላሳዩት ቁርጠኝነትና አመራር አድናቆቱን ገልጿል። ይህንን የሰላም ስምምነት በሁለቱ ሀገራት የሚኖረውን ወንድማማችነት ህዝብ ለዘመናት በጋራ ያቆየውን ታሪክ፣ ባህል፣ ቋንቋና ጉርብትና በተጠናከረ መልኩ እንዲቀጥል የሚያስችል መሆኑን ጠቁመዋል። በብዙ ሲጠበቅ የነበረው የዘንድሮ 2025 የኖቤል የሰላም ሽልማትን የቬንዙዌላዋ ተቋሚ ፖለቲከኛ ማሪያ ኮራና ማቻዶ አሸንፋለች። ብዙ ጠብቀውና ተጠብቀው የነበሩት የአሜሪካው ፕሬዚደንት ዶናልድ ትራምፕ ሽልማቱን አጥብቀው ቢፈልጉትም አልተሳካላቸውም። የቬንዙዌላ ተቋሚዋ ማሪያ ኮራና ማቻዶ የ2025 የኖቤል የሰላም ሽልማትን ማሸነፋቸውን ኖርዌይ የሚገኘው የኖቤል ኮሚቴ ይፋ አድርጓል። The Norwegian Nobel Committee has decided to award the Nobel Peace Prize for 2025 to Maria Corina Machado. ትራምፕ አሸናፊው ከመታወቁ በፊት በነጩ ቤተ መንግስት ለጋዜጠኞች በሰጡት ማብራሪያ እኔ 7 ስምምነቶች እንዲኖሩ በማድረግ በጦርነት ሊጠፉ የነበሩ ሰዎችን ህይወት መታደግ ችያለሁ። እኔ ይህንን ያደረኩት ለሽልማት ብዬ ሳይሆን ሰዎችን ለማዳን ነው። ከዚህ በኋላ ምርጫው የእነርሱ ይሆናል ብለው ነበርም። I made 7 deals and now it's 8. But they'll have to do what they do. Whatever they do is fine. I know this. I didn't do it for that. I did it because I saved a lot of lives. ትራምፕ ይህንን ይበሉ እንጂ በነጩ ቤተ መንግስት በኩል የነበረው መግለጫ ግን ትራምፕ ባለመመረጣቸው ደስተኛ እንዳይደለም የሚያሳይ ነው።